ስማዕተ ደውለልኝ ነበር አዎ አቶ ክፍሌ አንድ የቀበሌያችን ነዋሪ የግብሩን ገንዘብ አልከፍል ብሎን ነው እንዴት አባቱ ነው የማይከፍለው እሱ እሱማ የለኝም ነው ምለው እንዴት አባቱ የለውም እንዴት አባቱ የለውም እሱ ቆይ ሰየው ንብረቱ ምንድነው ቆይ አዎ ንብረቱ የሆነች ትንሽዬ ሱቅ አለው እዛ ውስጥ ምሸጠው ግን በርበሬ ምስር ምናምን ነው ምሸጠው በብዛት ምታየውና ምሸጠው ግን እንቁላል ነው የዶሮ እንቁላል ዶሮ ተቀበሉ በቃ ዶሮ የለውም እንደሰየ አቶ ክፍሌ ዶሮ እንኳን የለውም ቆይ ስንት ብር ተልኮበት ነው የሰየ ወደ 11000 ብር አካባቢ ነው እሱ አነሳችሁ እኮ ጥጋብ ነው አየ እሱ አነሳችሁ እንዴት አባታችን ነው በእናታችሁ አው እኔም ያነሰ ይመስለኛል ግን እኔ ማይቸው ነበር መጀመሪያ ላይ የተጻፈው አንድ ቁጥር ይሁን 7 ይሁን ትንሽ ግራ ገባኝ አየ 71000 ነው 11000 ነው ብዬ ትንሽ ግራ ገብቶኝ ነበር ቁጥሩ በትክክል አልተጻፈም አቶ ክፍሌ ወይኔ ማረም ነው እንደ ጻፈው እንዴት አባታችን ነው በዚህ ሰው የበናታችሁ ስማ ሰውየው ሌላ ንብረት የለውም እንዴ አው በጥቆማ እንደሰማሁት ከሆነ 11 ልጆችና 5 በጎች እንዲሁም አንድ ድመት እንዳለው ሰምቻለሁ 11 ልጆች ለምን አባቱ ነው እሱ 11 ልጆች ወልደው እናታችሁ በቃ አንዱ ጨምሮ ደርዘን አይሞላም እንዴ ሰውየው በጣም ነው ማሳዝነው በእናታችሁ ስማ በቃ ድመቱን ተውለትና 5ቱንም በጎች እዛችሁ ነው በቃ Thank you.